በኢየሱስ ክርስቶስ ወንጌል የማታፍሩ ከሆነ ይህንን ቪዲዮ ሼር እንድታደርጉ አበረታታችኋለሁ። መጽሐፍ ቅዱስ ሮሜ 10:9 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳነሳው በልብህ ብታምን ትድናለህ ይላል። ወደ መንግስተ ሰማያት መግቢያ ብቸኛው መንገድ ኢየሱስ ነው። ከእርሱ ውጭ ሌላ መንገድ የለም። ወንጌል ለሰው ሁሉ እንዲደርስ ዛሬ ክርስቲያን የሆናችሁ ይህንን ቪዲዮ ሼር እንድታደርጉ ቻሌንጅ አደርጋችኋለሁ። ምናልባት ዛሬ ብትሞቱ ወደ መንግስተ ሰማያት ትሄዱ አትሄዱ የማታውቁ ከሆነ 100% ከጥርጣሬ ነጻ እንድትወጡ ነጻውን ስጡታ ልትቀበሉ ይገባችኋል። ይህም እግዚአብሔር ለእናንተ ያለው የዘላለም ሕይወት ነው። ይህ አንተ ወይም አንቺ ከሆንሽ አብራችሁኝ ጸልዩ። አሁን በልባችሁ አምናችሁ ባፋችሁ ይህንን በሉ። እግዚአብሔር ሆይ ኃጢአቴን ሁሉ ይቅር በለኝ። ኢየሱስ ክርስቶስ ለእኔ በመስቀል ላይ እንደሞተ እንደተቀበረ በሶስተኛውም ቀን እንደተነሳ አምናለሁ። ይህንን ጸሎት ከጸለያችሁ በዚህ ቪዲዮ ኮሜንት ላይ ይቅር የተባልኩ ብላችሁ ጻፉ። አማኞች ከሆናችሁ ለሌሎች ነፍሳት